የሚመች እንዳልሽው 3 ልጆች ባይኖሩሽ 1 ልጅ ቢኖርሽ ሩጠሽ እንደልብሽ የምታደርጊው ባይዘው አንድም ልጅ ኖረሽ 3ም ልጅ ኖረሽ ከባድ ነው ህይወት። ልጅ ይዞ ለሚያሳድግ እናት ይዞ የሚያሳድግ ሰው ነው የሚያውቀው ያንን ስሜት። ምናልባት 1 ልጅ መሆኗ ቀላል ሊመስል ይችላል፣ ግን አንድም ልጅ ደግሞ እያሳደጋችሁ እንደምትኖሩት ህይወት ነው። ህይወት ቀላል አይደለም። እኛ እንደምናሳያችሁ እኛ እንደምናወራው ምናምን አይደለም። ሚዲያ ላይ ከበስተጀርባችን ብዙ አይነት ቻሌንጆችን አልፈን ነው የምንኖረውና እግዚአብሔር ደግሞ ከገንዘብ በላይ በልጆች ባርኮሻል። ምናልባት እኔ ያንቺን እድል እመኘው ይሆናል ማለቴ 3 ልጅ እናት 3 ልጅ ወለደች ታድላ ከስደት ተመልሳ ብዬ ያንን እመኝ ይሆናል። እኔ አየሽ ሁሉም እግዚአብሔር ሁላችንም የራሳችን የሆኑ የምንፈልጋቸው ምኞቶች አሉና የሁሉም ምኞት ይሞላል ማለት አይደለም። እግዚአብሔር በሰጠሽ ባደረገልሽ ጤነኛ ሚቃ እንደዚህ አብረሽ ከልጆች ጋር ሆነሽ የምታሳልፊ እናት ስላደረገሽ እግዚአብሔርሽን አመስግኚ። ገንዘብ ብቻ አይደለም ለሰው ልጅ ጤናም ወሳኝ ነገር ነው። በዚህ ዘመን ብዙ ነገር ትሰሚያለሽ ታያለሽ። ገንዘብ ሳይኖርሽ ልጆች ይዘሽ ልጆችሽን አሞብሽ ማሳከሚያ አተሽ በጣም ብዙ ቻሌንጆች አሉ። እኛ ሚዲያ ላይ ንጹህ አምጥተን ስለምን አባቴ መድኃኒዓለም ተመስገን ክብሩን ሰለኝ ጌታ ስለምናወራ ነው እንጂ በብዙ ቻሌንጅ የሚያልፉ እናቶች አሉና እግዚአብሔር ይመስገን በይ። እኔ አንቺ በ3 ልጆች እናት በመሆንሽ እኔ ባንቺ በጣም ነው እንትን የምለው። በቃ ወይኔ ታድላ ምናምን እጓጓለሁ። ገብቶሻል? አየሽ ሁላችንም ምኞታችን አያልቅም። እግዚአብሔር በሰጠን ቁጥር የሁላችንም ምኞት ይጨምራል እንጂ አይቀንስም። ሶ 1 ልጅ ብትሆኑ 1 ልጅ ቀላል አይደለም። ምናልባት አንዷን እንደ 3 ይሆናል ማሳድጋት እኔ ነኝ የማውቀው። ያው የእንን ድክመቴን አላሳይም። ልዩነቱ ምንድነው? አንቺ ያው ክፍለ ሀገር ስላለሽ ክፍለ ሀገር ላይ ደግሞ ሁሉም ነገር አይመችም። መብራት ይጠፋል፣ ኔትወርክ ይጠፋል፣ ብዙ ነገር አለ። እንደ ልብሽ አትሰሪም። ያ ነገር ተጨምሮብሽ በዛ ላይ እንዳልሽው 3 ልጆችን ይዘሽ ስለሆነም ነው እንደዚህ አይነት ነገር የገጠመሽ። አይዞሽ፣ የማያልፍ ጊዜ የማይነጋ ሌሊት የለም። አይዞሽ፣ እግዚአብሔር በልጅ ባርኮሻል። እኔ አለኝ ተርፎኛል ኑሮኛል የተለየ ነገር አገኛለሁ ወይም ደግሞ የተለየ ነገር ይኖረኛል ለማለት አልችልም። ነገር ግን አልዋሽም፣ ያቅሜን የራሴን ያቅሜን ብዙ ብር እንዳትጠብቂ ብዙ ብር እንትን እንዳትይ። ይኸው በራሴ በሶሻል ሚዲያ በዩቲዩብ ቻናል የተከታታዮች ስም ከዚህ በፊት የሆነ ብር አስገብቼ እንዳጋጣሚ የመጣ ብር አለ። እሱን 10,000 ብር አስገባልሻለሁ። ይኸው ቃል ገባለሁ። አቅሜ ይሄ ነው። ምክንያቱም እኔ ማሚ ነኝ፣ ሲንግል ማም ነኝ፣ ብቻዬን ነው የምኖረው። ልጅ አሳዳጊ ነኝ። የቤት ኪራይ አለብኝ፣ የልጅ ወጪ አለብኝ፣ የቤት አስቤዛ አለብኝ፣ ብዙ ነገር አለብኝ፣ የነዳጅ አለብኝ። 10,000 ብር የሚበቃሽ ከሆነ